በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ መቃይማ መቃብር ሁሉ ዋቀቶኮን አምና አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ዱዓቲ ከየ ሰይጣንን ሂደሜ ከናቲፍ ቦዳ ገመቹን በረበራቲን ኒተይ ሕያውን ከሙታን መካከል ለምን ትፈልጉታላችሁ? እንደተናገረው ተነሷል። ጅራታ ወሬን ዱአን ግዱ ማሊቲፍ በርባዱ አኩመ ዱበቴ ካሄራ። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የበረከት የአደራ ልጆች፣ የጻድቃን የሰማዕታት ወዳጆች፣ አባቶቼ ካህናት፣ ላይካነ ምስጢር ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ሕፃናት ሁላችሁም እንደምን ከረማችሁ? እንደምን አደራችሁ? እንደምን ቆያችሁ? እንግዲህ ሰዓቱ ለማደርም ትንሽ ሰዓታቶች ይቀራሉ። እንግዲህ ዛሬ እንደ ቤተ ክርስቲያናችን ስርዓት በዓለ ትንሣኤ ይባላል። ይህ በዓል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9ኙ አበይተ በዓላት ተብለው ከሚመደቡት ዋነኛውና የሁላችንም መሰረት የሆነው የክርስቶስ መነሳት ለእኛ ያለው ትልቅ ተስፋን ያየንበት በዓል ነው። እንግዲህ ምንድነው? ሕያውን በሙታን ከሙታን መካከል ስለምን ትፈልጉታላችሁ እንደተናገረው ተነስቷል ይላል። ቅድም ልጆቻችሁ ዲያቆናት ሲያዜሙ እንደሰማችሁት በዚህ በቅዱስ ዳዊት መዝሙር 78 ቁጥር 65 ላይ ወተንሥአ እግዚአብሔር ከመ ዘንቃን እምነዋም ወቀጠረ ጸሮ እያሉ ያዜሙ ነበር። የሚገርማቸው ይህ ቃል ከዘመናት በፊት ቅዱስ ዳዊት በትንቢቱ የተናገረው ቃል ነው። ጉያን ሀራኩን ነጋ ጉያ ዱዓከው ጎፍታ ኬን ቁሪቸ ኬኛ ኢየሱስ ክርስቶስ ጀደቤቱ ከንቤከሙ ክርስቶስ ጉያ ከነ ማሊፍ ዱዓ ከኤ ማሊፍ ዱዓ ከውን isa barbaachisa jennee gaafa ilaallu raajichi daawit laphee waaqayyoo kan ta'e faaruun 78 lakkoofsa 65 gubbaa irratti waaqayyo akkuma nama irriba keessaa dammaqutti akka nama cimaa immoo machiin waynii irraatii galetti ka'ee jedha. dursee barootaan dura qulqullichi daawit raaja inni raaje kanatu guyyaan raawwate. እግዚአብሔር ተነሳ ሲባል ቀድሞ የነበሩት እነ ቅዱስ ዳዊት እግዚአብሔር ከእንቅልፍ እንደሚነሳ ስካርም እንደተወ ኃያል ተነሳ ብለው ቀድሞ ከዘመናት በፊት ትንቢት ተነግሮ ነበር። ያ ትንቢት ይፈጸም ዘንድ እግዚአብሔር ዛሬ ትንሣኤውን እናከብራለን። ባጭሩ እንግዲህ
እንዴት አድርገው ሽፍታውን ፈተው ክርስቶስን አስረው እንደሰቀሉት ከዛም ከመቃብር አውርዶ እንደ ቀበሩት በመንግፍ ንጹሕን ክርስቶስ አሳልፎ እንደሰጡ ሰሞኑን ስንሰማ ቆይተናል። ክርስቶስ akkuma beekamu yakka tokko badii tokko balleessaa tokko otoo hin qabaatiin addunyaan garee ishee barbaadde gartuu ishee barbaadde Kiristoos qulqulluutiin qabdee dabarsitee du'aaf kan kennite barbaadeen isa shifticha isa saamaa sana garuu nuuf haa hiikamuu jedhani Kiristoos ይያዝ ክርስቶስ ይገደል ባርባን ግን ይፈታ ነው ያለችው ዓለም እንዲህ አይነት ሰዎች ትፈልጋቸዋለች። አዱኛን ነመቁልቁሉን በርባድ ኢሰየከማ ኢሰቱ በማገድ ኢሰኒ ክርስቶስ እንደበርሰን ይከነን ዳኩመ ቤከሙ ሁሉም ተስፋቸውን ቆርጠው ደቀ መዛሙርቶቹ 11 በየፊናቸው ተበትነው ተስፋ ቆርጠው ሄዱ። ዮሐንስ ብቻ ነበር እስከ መስቀል እስከ ቀራንዮ የቆየው። ድንግል ማርያም ግን ታለቅስ ነበር። ቁልቁለትን ወረ ማርያም ገሩ አጥንቴ ዮሐንስ ቆፋት ፈኖ ጀለጥ ያርገም ወሬን ካን አብሊቁታኒ ብትላ ሊፈጫኔ ከዚህ በኋላ 11 ሰዓት ወደ መቃብር ከወረደ በኋላ 11 ሰዓት ከዛ 1 ሰዓት ለሌቱ ተቆጥሮ ቅዳሜ ሙሉ ቀን ዛሬ ደግሞ ከዚህ እስከ 9 ሰዓት ተቆጥሮ 3 ቀን 3 መዓልትን በከርሰ መቃብር አደረ። እጋዋ ቀዮ ጅማተ ሳብ ተቆጥ ኢሳን አዋለኒ ቦዳ ዮሴፍ ፊ ኒቆዲሞስ ገነዘኒ ጅማተራ ሰዓቲ ሙራስ ጉያ ኬሳ ሀልከንሳ በሪ ሰንበተ ዱራፊ ሰንበተ ቦዳ አመሳ ከናች ጉያ ሰዲ ከንጀደን ቁልቁልንቺ ዮናስ ከናም ፈኬፈሜራ ቅዱስ ዮናስ በዚህ ተመስሏል። የሰው ልጅ በአሳው አምባሪ ሆኖ ሲኖር ቀንና 3 መዓልትን እንዳደረው የሰው ልጅ እንዲሁ ያድር ዘንድ ግድ ነው እያለ ቅዱስ መጽሐፍ ይናገር ነበር። ከዚህ በኋላ እንደ አይሁዳውያን ሥርዓት አንድ ሰው ሞትን ከሞት በኋላ በ3ኛው ቀን የመቃብርን ስፍራ የማየት ልማድ ነበረባቸው። እጋቦፍታን ኬኘ ቆርጭ ኬኘ ኢየሱስ ክርስቶስ ዱቤ ኤርጋ አዋለሜ ጉያ ሰደፋ ጋፈተው አከወራ አይሁዶታት ሴረ መታይሳ ተይዋን ቀሙና በሪ ኦቦሮ ሀልከን ኬሳ ማርያም መግደላዊት በሪ ኦቦሮ አዋላ የበይየ ወደ መቃብር ነፍሶ በጠዋት ተነሱ ይላል። እዛ ስፍራ ሲደርሱ በልባቸው በሐሳባቸው ድንጋዩን ማን ያንከባልላል እያሉ ይነጋገሩ ነበር። ቁልቁለችን ዱበሮ ማርያም ሀዲሳ ማርያም መግደላዊት ወሬን ካምኑ ሞርቶን በሪ ኦቦሮ ዱበቻ ለፋዋላ ሰራ ኢላሉም ጋፈደመን ያደ ኢሳኔትን ገራ ኢሳኔትን አግንቻ ኤቢሙራ ካስ ጀቹን ወሊን ዱበቻ ቱረኔሩ ድንጋዩ ትልቅ ነበር። ድንጋይ የሆነው በእኛ ሕይወት ላይ ተደቅኖ የነበረው ያክፉ ጨለማ በዛ ድንጋይ ይመሰላል። ከዚህ በኋላ ሲቀርቡ የእግዚአብሔር መልአክ በስፍራው ነበርና እንዲህ አላቸው፣ አትፍሩ፣ የተሰቀለውን ክርስቶስን ትሹ ባለው እንደተናገረው ተነስቷል፣ ከዚህ የለም። ኑ የተኛበትን መቃብር ኑና ተመልከቱ አላቸው። ቁልቁለችን ዱበሮ ማርያም isheen tokko magdalaawit maaramis gara awwaalaatti gaafa isaan dhufanii
yaada isaaniitiin dhabicha eenyuturraa jiru kaasa jechuudhaan dubbachaa turan. Bakka awwaalaa sana gaafa ga'an ergamaan Waaqayyoo naannaa sanarra buufatee waan tureedhaaf yeroo kana hin sodaatinaa isa fannifame Kiristoosin akkasiin barbaadatan beekaa. Akkuma dubbate ka'eera asiin jiru lafa awwaala sarboota ilaalaa itti jire. የሚገርማችሁ ይህ ቃል ትልቅ ቃል ነው። አትፈሩ የተባለው በሰዎች ልጆች ላይ ፍርሃት ደርሶ ነበር። ያ 5500 ዘመን የጨለማ የኩነኔው የፍዳ ዘመን አልፎ ፍርሃት የተወገደበት ጊዜ ፍርሃት የተወገደበት ቀን ስለሆነ ነው። ንሱዳትና ጋፈጀሉ ኤልላማ ወጋ ይበሸል ኩበሽል ይበሸል ሱዳን አርከዳብሎስ ቢተሜ አርከዳብሎስ ቢተሜ ዳብሎሲን ቢተሜ ኤልሚናማ ኤሉማ ሳዳቤ ሶዳ ጉዳ ኬሰ ዋን ቱሬቲ የሚገርማችሁ አራቱ ወንጌላውያን ይተረድናሉ። በቅዱስ ማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ ፍጻሜ፣ በቅዱስ ማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ ፍጻሜ፣ በቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ ፍጻሜ፣ በቅዱስ ዮሐንስ ወንጌል ምዕራፍ 21 አንስታችሁ ብትመለከቱ ሉቃስ 24 ዮሐንስ 21 ማርቆስ 16 ማቴዎስ 28 ላይ እነዚህ ሁሉ ስለ ትንሣኤው ይናገራሉ። ከዚህ በኋላ የሚገርማቸው እነ መግደላዊት ማርያም ምን እንደነበሩ ሁላችንም እናውቃቸዋለን። መግደላዊት ማርያም ፋኬስ ማሴና ይሽኒ ቤግና አከሚት ገረዋ ቀዮ ተከሸት ዴቢቲ ጨራቂ ፈዱአቀው ክርስቶስን ገሩ አደርቲ እንግዲህ ሴቶች ቀርቦ የጌታን ትንሣኤ ተመለከቱ ይላል። ከዚህ በኋላ ይህንን የምስራች ካዩ በኋላ ሮጦ ወደ ሰፈር የክርስቶስን መነሳትን የምስራችን ለመናገር ሲመጣ መንገድ ላይ ወጣባቸውና ሰገዱለት። ወደ ገሊላ ይቀርባቸዋል ብላችሁ ንገሯቸው። ዱበርቶን ይሰራ ዱዓከው ክርስቶስን አርገን ጉያ ሀራከና የሮከና ገረመንደራሌ መኔ ዋዬ ከው ክርስቶስን አከሳለም ሰንዳፈ እት መኔ ክርስቶስ ከራ ረተ ዱፌ ገር ገሊላን ስዱ ሰጀዳት ይባ የቾዳን dubartoonni du'aakoo Kiristoos arganii itti aanee duukaa bu'oonni arganii ittiin aanee uummanni Waaqayyoo du'aakoo Kiristoos arganii ሴቶች ትንሣኤውን ቀርቦ ለመመልከት ከመላእክት ቀጥለው ከመላእክቶቹ ቀጥለው ሴቶች ከሴቶች ደቀ መዛሙርቶች ከደቀ መዛሙርቶች ሌሎችም ይህን የትንሣኤ ብርሃንን እንደተመለከቱ ሁላችንም በእነዚህ መጽሐፍ ላይ አይተናል። እንግዲህ ምንድነው ትልቁ ነገር የጌታ ትንሣኤ ለኛ ያለው ጥቅም ፋይዳውስ ምንድነው? ይሄን ብቻ ነግሬያችሁ በዚህ አበቃለሁ። ብዙ ሰው ትንሣኤን ያከብራል። የሚጾመው የማይጾመው አሁን ትናንት ገባ የነበራችሁ የገባውን ግርግር የሚጾሙ የማይጾሙ ግርግሩን አይታችሁታል። ዓለም ለመብላት ለምን ይጣደፋል? የኛ ግን የታረደው የክርስቶስ ሥጋ ዛሬ እዚህ እንድንበላ ነው። የሚገርማችሁ የምንፈታው የምንቀበለው የምንበላው የክርስቶስን ሥጋ እንድንበላ ነው። ዱዓከውን ክርስቶስ ጋፈ ያደሉ ዋይ ፎንሳ ዋይ ዲለሳ ያደቱን በርባንሳላ ኤጋለሞን ባየ ኑሪገቱ ቀለኒሩ ሉቁ ደቱ ቀለኒሩ ዋምባየ ቆጴሰኒሩ እንዲ ቀለኒ ገሩ ሆልንች አዝና የታረደው በግዝን ያለው ስንቶቻችን በልቴና ሁላችሁም ከዚህ ብሉ ተብሏል። ሁንድን ስን ሰራን ያናድ ነቢራ ሆልንች ቀለኒ አዝና ሆልንች ቆጳዬ ገዲ መሌ ጄኩም ሰመሌ አንከኒ ሰሙከኑዳፍ ክርስቶስ ቀለሜራ ጀቻ ኤጋ ቁልቁልች ጳውሎስ ሮሜ በቆና ጃለኮፍሳ ሸንረት ጋፈ ይላሉ
ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤውን ደግሞ ከእሱ ጋር እንተባበራለን ይላል። ዱዓሳ ከንፈካቱ ዱዓሳትን ኤርገ ወሊ ገሌቲ ኤርገ ወሊን ስምኔቲ ዱዓ ከውምሰሳ ከንፈካቱን እሞ ዱዓ ከውምሰሳ ወሊን ወልስና ጀመሌ እንግዲህ መምሰል አይደለም ክርስትና ክርስቲያኑማን ፈካቶ ቶይንታይ ታአኒ አርገሙዳ ማን ክርስቲያና ከኛ ከነፈካቲ ቤተ ክርስቲያናችን ይችን ትመስላለች። ሕግ አላት፣ ስርዓት አላት። መቼ ጾሙ እንደሚፈታ እንኳን የዛሬ 100 ዓመትን አባቶቻችን ይነግሩናል። ከነራ ሀድሩ ወጋሃና ትንሣኤ ዱዓከውስ ዮማንከኦን ገና ዮማንከኦን አቦሊን ኬኛ ሂምቤክ እኛ የሚገርማቸው ጥገኞች አይደለን። የራሳችን ሕግ ስርዓት ያለን እምነት ያለን ቤተ ክርስቲያናችን በስርዓቷ ሕግ የምትመራ መሆኑን ደስ ልላችሁ ይገባል። እንኳን ደስ አላችሁ፣ እንኳን ለዚህ ያደረሳችሁ ብላችሁ እግዚአብሔርን አመስግኑ። ያንሰዋል ለዚህ እስቲ አሁንም ብላችሁ እግዚአብሔርን አመስግኑ። አመስገነት ይሳ እንግዲህ በዓላቶቻችን የመጠጥ የምግብ የስካር በዓላቶች የሉንም። አያነ ጋፈ ጀደሙ አያነ መቺ አያነ ዱጋቲ አያነ ሁና ኦልኛቹ ኦቶ ሂንታኢን አያን ኬ ጎፍታን ከነቲ ከበጀሙ አከተውዳ መነ ኬኛ ደቅኔ ነጋ ቡስኔ ወልቲ አራራምኔ ዋን ቀቡ ወልፋያ ዳኔ ሁላ ኬኛ ወጂን ገመቹዳን ደበርሱና ይህንን ከክርስቶስ የምንማረው ነው። ክርስቶስ አንድ ሆኖ ሁሉንም ከአንድ ማዕድ ላይ አበላችን። ክርስቶስ አንድ ሆኖ ሁሉ ስለ አንዱ ስለ ሁሉ ሞትና ነው። አንድ ሆኖ ለሁላችን ብዙ ሆነ በአንድነት በክርስቶስ መስለን እንድንኖር መልካም ፈቃዱ ይሁንልን። በድጋሚ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። በገጌሰን በገበጁ ማኑጌት ነጋን ምጀት ነጋን ወላቂ ነጋን መንደረቱ ዳማተው ሰላም ለሀገራችን፣ ሰላም ለሁላችን፣ ሰላም ለሕዝባችን ባደረሳችሁ ሁላችንም እግዚአብሔር አምላካችን ለቀረበው በዓል በሰላም ያደርሰን። እግዚአብሔር ከሁላችን ጋር ይሁን።